አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቼ ሰላም 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 ብያለሁ ለሁላችሁም። እንዴት ናችሁ? ደህና ናችሁ ወይ? ከኛ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ የምለቅላችሁ ቪዲዮ ያው የጁሙአ ቪዲዮ ነው። ጁሙአ ቀን የቀረጽኩት ቪዲዮ ነው። ጁሙአ አንድ እህት ነበረችኝና ምሳ ጋብዣታለሁ ማለት ነው። እና ለዛ ብዬ እየሰራሁኝ ነው። ግን የምሄድበትም ድንገት የምሄድበት ቦታ ተፈጥሮ በጧት ሰራርቸው ሊሄድ ብዬ እዚህ ጋር ቶሎ ቶሎ እየሰራሁ ነው ማለት ነው። ግን ዞሮ የሆነ ነገር አምሮኛል ብላኝ ነበርና ያመራት ደግሞ ከብሳ ነው ማለት ነው። ከብሳ ወይም ደግሞ ሩዝ ማለት ነው። እንደዛ ነበር ያመራት ማለት ነው። እና እንደዛ ስላለችኝ ሰርፕራይዝ ላርጋት ብዬ ነው ማለት ነው። እንትኑ ብረት ድስቱን ቶሎ ስለቸኮልኩ እንዲያበስልልኝ ነው በዚህ የጣድኩት ማለት ነው። በዚህ የጀመርኩት እና ዞሮ ዞሮ ኢንሻአላህ ሀገራችንም ላይ መስራት ይቻላል። ያው በቤታችን ለማለት ነው። ሀገራችን ጠባን መስራት ይቻላል። ግን በቤታችንም ደግሞ ቀለል አድርገን ይሄ የለም ብለን ከምንተወው እንደዚህ አድርገን መስራት እንችላለን ለማለት ያክል ነው ውዶቼ። ቪዲዮ እንደደረሳችሁ ሼር፣ ሰብስክራይብ አድርጉልኝ፣ ላይክ አድርጉ፣ በተለይ ሼር አድርጉልኝ ለሌሎችም እንዲደርስ ማለት ነው። እንሻላ እዚህ ጋር በስጋ ነው የምሰራው ማለት ነው። የፌስታል ስጋ ናት እንግዲህ ሀገራችን ስጋ። ይቺ ስጋ እንግዲህ በጣም ውድ ናት። ቢያንስ 500 ብር። ያው እንደውም ከቤተሰብ ተገዝቶ ማለት ነው። ከቤተሰብ ተገዝቶ 500 ብር በጣም ርካሽ ስጋ ማለት ነው። ዝም ብሎ ከማላቀው ሰው በገዛ በጣም ውድ ነው ማለት ነው። እና እንደዚች አደረግኩና አላኩል ያህሊን ስጋ ሩዝ በስጋ ሰራሁ ማለት ነው። ከብሳ በጣም ቸኩዬ ነበረ። የምሄድበት የማይቀርበት ቦታ ነበርና ቪዲዮውንም ደግሞ ለመልቀቅ ጊዜ አላገኘሁም ማለት ነው። በጣም ቢዚ ነው የነበርኩት እና ጁማአ ሙሉ ቀን ለምሳ ገባ ብዬ ወጣ ነው ያልኩት ቤት ራሱ ማለት ነው። እና በጣም ቢዚ ነበርኩኝ። ለዛ ነው ቪዲዮውን ያለቀኩት። ዛሬም ቢሆን ልልቀቀው በከምቶ ብዬ ነው ማለት ነው። እዚህ ጋር እኔ ስጋውንም ቶሎ ቶሎ ከተፍኩ፣ ሽንኩርቱንም ካሮትም ትንሽ አደረኩበት እና ነጭ ሽንኩርት እዚህ ጋር እየከታከትኩ ነው። ትንሽ ቲማቲም አረኩበት። ትንሽም በርበሬ አድርጌ ነው የሰራሁ ቃል እንዲል አላኩል ያህሊን ኢንሻአላህ ምን ልላችሁ ፈልጌ ነው። ያው ዛሬ ምሳ አንድ ጓደኛዬ ትመጣለች ማለት ነው። ኢንሻአላህ ያው ባታቋትም አስተዋውቃችኋለሁ፣ ታቋታላችሁ። ነገር ግን በስም ወይም አንዳንድ ጊዜ ደግሞ ቪዲዮ ላይ ትገባለች ማለት ነው። ትንሽ ድንች ልጨምርበት ብዬ እዚህ ጋር ድንች ማረኩበት እና በጣም ሀሪፍ ነው ጣዕሙ ማለት ነው። በስሎ ያው እኛ ስንበላው በጣም ቆንጆ ጣዕም ነው የነበረው። ማሻአላህ በጣም ጣፍጧት በልታ እራት ሁሉ አልበላም በዚሁ ነው ማድረው ብላ ሄደች ማለት ነው። እና በጣም ነው የገረመኝ ማለቴ ከሩጫውም ጋር ጥሩ የምሳ ሰዓት አሳልፈን ሄደች ማለት ነው። ያው ጊዜ ስለነበርኩኝ ብዙ እየተሯሯጥኩኝ ነበርና ቁጭ አላልኩም። ነገር ግን አልሐምዱሊላህ ደስ ብሎኛል። ዞሮ እዚህ ጋር ዘይት እያረኩበት ነው። ካሮትና ሽንኩርቱ ነው ይሄ ማለት ነው። ካሮት ትንሽ ጥሩ ጣዕም ስለሚሰጠው ብዬ ካሮት እወዳለሁ። በነገራችን ላይ ሽሮም ላይ ካሮት እጨምራለሁ እና ስሰራ ብዙ ጊዜ ካሮት በጣም ነው የምወደው። ሁሉም ምግቤ ላይ ቢኖር ካሮት ደስ ይለኛል ማለት ነው። እና ይቅርታ እዚህ ጋር ያው በቶሎ ቶሎ እንዲልልኝ በክሰል ነው እየሰራ ያለሁት። ክሰል አያይዤ በረንዳውም ገና አልተጸዳም ማለት ነው። ዝርክርክ እንዳለ ነው። ነገር ግን ቸኩያለሁ፣ በጣም ቸኩያለሁኝ። እዚህ ጋር ስጋውን ጨመርኩት ማለት ነው። አጥንቱን ትንሽ ገጠም አደርገውና ደግሞ እንትን ካለ በኋላ ስጋውን ሌላውን ጨምረዋለሁ። እዚህ ጋር ደግሞ ሳዲ ቤት እቀይራለሁኝ ብላ ቤት ሳይሆን ትራስ ልብስ ማለት ነው። ያው እንግዳ አለብን ብያቸው የለ ትራስ ልብስ እየቀየረች ነው። ባባ ደግሞ መከዳውን ያው እየነዳ ነው ማለት ነው። መንዳት ይወዳል። እየነዳ ነው ማለት ነው። እያወጣች ነው መከዳ ልብሱን። እዚህ ጋር ደግሞ መጣሁና ስጋዬን ደግሞ ልጨምር ብዬ መጣሁኝ። አሁን ስጋዬን ጨማምራ ቶሎ ነው የጨማመርኩት። በነገራችን ላይ ጨመርመር የሚደረግ ምግብ ደግሞ በጣም ነው የሚጣፍጠው ማለት ነው። ይሄው እዚህ ጋር እቺን የተረፈችኝ ስጋዬን ጨመርኳት ማለት ነው።
እና እንደዚህ አድርጌ አዋሃድኩና ገጠም አረኩት። ይኸው ሲከፈት በቃ በጣም እንትን ብሏል። ድስቱ ደግሞ ይሄ ማለት ነው። እዚህ ጋር አንድ ማንኪያ በርበሬ ያደረግኩኝ ትንሽ ጨመርኩበት፣ ቀላ እንዲል ጣዕሙም ቆንጆ እንዲሆን ብዬ ማለት ነው። ቃሪያው በኋላ እንጨምራለን ሩዙን ስጨምር ብዬ ቃሪያውንም ሳልከትፈው ነው የሄድኩት ማለት ነው። እና ብረት ድስቱ ማለት ነው ግጥም ባይደረግ ለራሱ እንደዚህ ገጠም እያረኩኝ እንትን ስለው እንደዚህ አይነት ቶሎ ቶሎ የማብሰል እንትን አለው። እና ይኸው እዚህ ጋር ቲማቲሜን ጨምሬያለሁ ማለት ነው። አላበዛሁም ቲማቲም፣ በርግጥ ያው ትንሽ በርበሬ ስለማረግበት ቀላ ስለሚል ብዬ አላበዛሁም ማለት ነው። ትንሽ ነው የጨመርኩት። ይኸው እዚህ ጋር በቃ እየበሰለ ነው። ሳልገጥመው ገና ስጋው እየመብሰል ጀምሯል ማለት ነው። ከለሩ በጣም ቆንጆ ነው። በእንትኑ ሲታይ በጣም ቆንጆ ነው። እዚህ ጋር ድንችን የቆራረጥኩትን ቅድም ጨመርኩኝ ማለት ነው። በነገራችን ላይ ገጥሜው ነው የሚሄደው አሁን ማለት ነው። ሲበስል ያው ሳዲ ታወርደዋለች። ብረት ድስቱ ትንሽ ያስፈራል። ነገር ግን ያው ሳትከፍት ታወርደውና ቁጭ አርጋ ትጠብቀኛለች። እዚህ ጋር ውሃ ጨመርኩበት፣ ሙቅ ውሃ። አሁኑ መጣጥኜ ከድኛው ለመሄድ ማለት ነው። ስመጣ ሩዜን ነው የሚጨምረው ማለት ነው። እንግዳይም ብትመጣ በቃ ምንም እንትን የሚለኝ ነገር የለም። 15 ደቂቃ ሩዜን ጨምሬ ወይም 10 ደቂቃ በቂው ነው ማለት ነው። በዚህ ድስት ያው ታውቁታላችሁ መቼም ግጥም ካለ አብዛኛቻችሁ ታውቁታላችሁ ማለት ነው። ይሄ ድስት ገላግሌ ነው። በነገራችን ላይ በተለይ ውጭ ሀገር፣ አረብ ሀገር የምትኖሩ እህቶቼ ይሄንን ብረት ድስት በደረጃ ብትይዙት ጠቃሚ ነው። በጣም የጠቀመኝ እቃ ቢኖር ይሄ ነው ማለት ነው። ማገዶ ቆጣቢ ነው፣ ጊዜ ቆጣቢ ነው። በጣም ብዙ ነገርን ይቆጥባል። ወላሂ የሚሰራው ምግብ እንኳን እኔ ቀይ ወጥ እንኳን ስሰራ በዚህ ነው የምሰራው። እንደዚህ ደበላልቄ ምናምን ስጨርስ ግጥም አደርገዋለሁኝ። ወጡ በቃ እዛው ተንተክትኮ እዛው እንትኑም አይወጣም። ይሄ ሽታው ምኑ አይወጣም። ስለዚህ እዛው ፍና አርጎ ብስል አርጎ አበጃጅቶ ነው የሚሰጣችሁና እንደው ከ5 ሊትር ጀምራችሁ እዚህ ጋር አሁን የኔ 9 ሊትር ነው። ከፍ ብሎብኛል ማለት ነው። ለትንሹም ለትልቁም አይሆንም። ከዚህ አነስ ያለ ግን ለዘውትር ያስፈልጋል ማለት ነው። ቤተሰብ ለሆነ ሰው ደግሞ ይሄኛው በቂ ነው ማለት ነው ለዘውትር። ነገር ግን ይሄ ብረት ድስት እንደው ከ5 ሊትር ጀምሮ 5፣ 7 ወይም ደግሞ 5፣ 9 እንደዚህ እያላችሁ ከፍ ያለ ይኸው እዚህ ጋር አባያ ለብሻለሁኝ። አባያ ለብሼ ነው እየዘጋሁት ያለሁት። ዘጋሁት ማለት ነው። ልወጣ ነው ማለት ነው። እዚህ ጋር ይኸው ለበስኩ በቃ ሄድኩኝ፣ እየሄድኩ ነው ማለት ነው። እና ይሄንን ድስት እንደው ተጠቃሚ ብትሆኑ ብትይዙት ከፍተኛ አገልግሎት ይሰጣል። ነገር በዛም ላይ ደግሞ ጥንቃቄ ይፈልጋል ማለት ነው። ማለት ያው ሳይተነፍስ ወይም ሳይቀዘቅዝ ክፍት ከተደረገ ደግሞ አደጋው የከፋ ነውና ያስፈራል። እኔ አሁን ቤት አትስሩ ላለሁ እኔ ብቻ ነኝ የምሰራበት እየፈራሁ ማለት ነው። እንግዳዬ መጣች እዚህ ጋር ደግሞ ማለት ነው። እያት እያት ካሜራውን ያዝ ሳረግባ ወደ ሌላ ቤት ልትገባ ወደ ጎረቤት ማለት ነው። ወይ ጅልኝ እያለች ያው መጣች። ወደ ጓዳ ገባች እኔን ትታኝ ማለት ነው። ካሜራው እንትን ስላላት በስሎ እዚህ ጋር ወጥቷል። እንግዲህ ሩዙን ስጨምር አልቀረጽኩትም ነበረ። ስጋው ሙክክ ብሎ ነው የበሰለው። በጣም ነው የሚጣፍጠው ሰራሃ ማለት ነው። እንደዚህ እንደሚታየው አይደለም። እዚች ትሪ ላይ እስኪ እያወጣኋት ነው ልንበላ። ሰላጣ ሀር ሰራለሁ ብዬ ነበር፣ ጊዜው ስላላደረሰኝ እንዳልኳችሁ ሄድኩኝ። አሁን መጥቼ ነው ሩዙን የጨማምሬ የሰራሁት። እስከምሰግድ ሩዙ በሰለ እንጂ ስለዚህ ሰላጣ ሀር መስራት አልቻልኩም ማለት ነው። ሰላጣ አይዲ ኖርማን ሰላጣ ሰርታለች ሳዲ። በዛም በለዋለን ብለን ብዙ ፕሮሰስ አላበዛንበትም። አሁን እንግዲህ ቡናዬን ጥጄ ነው ምሳ እየበላን ያለ ነው። ከዛ ቡናችንን እንጠጣና ደግሞ ያው እንግዲህ ከዛ በኋላ ያለውን ደግሞ ቁጭ ብለን በቤታችን እናሳልፋለን። እኔ እንኳን ትንሽ መሄድባት አለኝ፣ ደርሼ እመጣለሁ። ይኸውላችሁ በጣም ነው የሚያምረው። በነገራችን ላይ ብስል ብሏል፣ ስጋው በጣም በስሏል። እና ጣዕሙ ደግሞ ማሻአላ በጣም ነው የሚጣፍጠው ወላሂ። እና ጁማአን በዚህ መልኩ ነበረ ያሳለፍነው። ለሁላችሁም እንግዲህ መልካም ጁማአ ላለሁኝ። ሳዲ ደግሞ እዚህ ጋር ይሄው ቤቱን አጸዳርታ ምን ብላ ጨርሳ ወደ ቡና እየሄድን ነው ማለት ነው። አሁን ወደ ቡና እየሄድን ነው። ቡናችንን ደግሞ እንግዲህ ቡና የማይቀር ጉዳይ ነው በነገራችን ላይ። ቀን ቀን ምሳ በልታችሁ ቡና ካልጠጣችሁ የሆነ ድብር ይላችኋል። እና
ማለቴ በኩባያም ቢሆን ማለቴ ነው። ያው ብዙ ጊዜ አንዳንዴ በኩባያ እጠጣለሁ እኔ። የጋህዋ ቱርኪዋ የለችኝም እና መያዣ ያላቸው ኒኬል ኩባያ ያሉ በነዛም ፈላልጌ እጠጣለሁ። እና ያለ ቡና ግን አልውልም በነገራችን ላይ ማለት ነው። እንግዲህ ታዘቡኝ፣ ከታዘባችሁም ያለ ቡና አልውልም፣ እጠጣለሁ። ቀን ላይ በጣም ነው ምሳ በልታችሁ ማወራረጃ ትኩስ ነገር ያስፈልጋል። ለዛም ነው ማለት ነው። እና እንግዲህ ቡናችንን ልንጠጣ ነው ማለት ነው። እዚህ ጋር ሰዓት እየቆላች ነው። ቆይ ወደ ቡናችን ሄድን፣ ምሳችንን በላን፣ ጨረስን፣ ጠራረግን፣ ምን አለን። ከዛ ቡናችንን አቀራረብን ማለት ሳሎናችን ትንሽ ስለሆነ ሁሉንም በአንድ ማድረግ አንችልም። አንዱን ገለል አድርገን ደግሞ ወደ አንዱ እንሄዳለን ማለት ነው። እና እዚህ ጋር ቡናው ተቆልቶ በስሏል። አሁን ወደ መጠጣት ወደ መጠጣት እንሄድ ነው። ያው እዚህ ጋር ሲኒው ምንም ተደርድሯል። እንግዲህ ስንቀዳ አናሳያችሁም ማለት እኔም